በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አቤቱ በታላቅ ጉባኤ ውስጥ እገዛልሃለሁ በብዙ ሕዝብ መካከልም አመሰግንሃለሁ መዝሙር 34 ቁጥር 18 እግዚአብሔር ቅዱስ የለምና እግዚአብሔር ቅዱስ የለምና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና ይገባዋል
ስትገቢ የተናገርኩት ማጣልኩ እንግዲህ ልጃችን ከታሰረበት የሰይጣን ማሰሪያ የፈታ እናንተ ነው። ናና ምንድን ነው ሌላስ ምንም የለን ሌላ ምንም የለን የተማሩ ታጣ ወረዳ ቦታ መቀየር ይችላል። አንተ በደንብ የሚታይ ሁሉንም እያያበብ ነው ተመልከተው አቀራረጽ ስርዓት ላይ ነው። እሺ ታጣ ስድስት ዓመት አዎ ያያት ከማን ነው ወይ ምንድነው? የቤተሰብም የልጁ በብሩ ቀንታችሁ ሊደግማችሁ በሀብታቸው ልጁን በትምህርቱ አዎ እንዴት ነበር? እንዴት ተቀጥሮ በሳምንት እኮ ነው ሱሪውን ያስቀደርነው። ትምህርቱ ደረጃው እንዴት ነበር? ጎበዝ ነበር እንዴ? በጣም ጎበዝ ነበር። እኛ አስረኛ ክፍል ላይ አስወድቀን ኮሌጅ አስገባ ነው። ኮሌጅ ገብቶ ኮሌጅ ገብቶም እኛ እያንቀጠቀጥን እያርበደበድን ስናዞረው ስናከረትተው ልብሱን ስናስፈልቀው የልጅ ጤናው አይደለም እንዴ መሆን ስናስር የነበር ነው። እኛም በሶች እኮ ወይናችሁ ጉዳችን ወጥሸት ተገለጠብን እንጂ ማጨውላ አራጠራም ስንት ብር ነው ያስዋላችሁ? 11 ሺህ ብር በየዓመት እያሳደስ 6 ዓመት 11 ሺህ ብር ነው። 11 ሺህ ብር ምን ውጤት ታገኙኛ? እንዴ ሀብታቸው ልንወስድ ነበር እኮ ቤተሰቡን እንዴ ሀብታማቸው ሰው እንዴ ከተማ ቤት አላቸው እሱ ልንወስድ ነበር እኮ። አንተሳ ይሄን ያደረክባቸው ወንድ ሴት ሀብታ ግንታታ ወለሱ ባልባቸው አግኝቼ ነበር። በልጅ ጭንቅላትስ ልጆቹ ናቸው ወይስ አንተ ማናው? በልጅ ጭንቅላት የልጅ ጭንቅላት ወስዳችሁ ተጠቀሙ ለማን ናቸው? ያው ስም ባጠራም ተማሪ ነው ወይስ ማን ነው? ኧረ ተማሪ አይደለም እኛ አጎት ነን። እና በጭንቅላቱ ምን ሰው ልጅ ለማንከም ነው? ኧረ ወንድሞቹ ባዘውደዋል። እሱም ባዞ እንዲሄድ ነበር ፈልገን ነበር። ራቁቱን አውልቆ እንዲሄድ ነበር ፈልገን ነበር። አእምሮንም እኛ እንጠቀምበትም። አሁን ልብስ ማውራት ጀምሮ ነበር ነው አድሮ ነበር። ትንሽ ሲቀረው ሳምንት ሲቀረው እኮ ነው እያከለፈለፈ ያመጣኝ። ሌላውንም ሀሳብን እንግዲህ በጉዳይ ብለው ነበር።
እንደ ወስደው ነበር አንድ አሳመቶ ወስዶ ሳምንት 16 ቀን ዘብዝፎን ወደ ባህርዳር መልሰን ስንወስደው ብሩንም ስልኩንም አልወሰድንበት አስጠፋነውና ከዛም በኋላ እኛ ንብረት ሀብት ንብረት አንፈልግም ተመለስ ብለየን እያንከራተትክ በፀጉር አስረፎ ነው እያንገበገብክ አመጣኸኝ። አንዳሳ ሰምቶ ወደ ባህርዳር ገብቶ በነበረው ሰዓት ላይ በዓይኔ አይቼ የማላውቀው ሰው እንዴት አድርጌ ነው ናብያለሁ። ኧረ በፀጉር ጭራ ጎረባ አንዲቱ በዘለቤ ተፈጥኛ አስረ እያንከራተትክ ያመጣኸኝ። ኧረ ተወኝ አትቅረበኝ በቃ ኧረ በመንፈስ የፍጥኛ አስረቆን እያንገበግብ ኧረ ምን በጥስህ አለው አሁንም እጄን አስረኛ በፀጉር ኧረ ፍታኝ። ቤተሰቡን እንደ እናቱንም እኮ እኔ ነው እያስባለ ጅማቷን እያስጎመርነ በምላጨ ነበርን እኮ እኛ ነን። አሁን የፎቶውን ወስዳ እምነቱን ልኮ ጅማቷን እግሯን ቋንጫውን ቢያሾጣል ያሉ ዘመዶቹ ዛሬ ኖርማል ሁና ትሄዳለች። ያኮነና የትንሣኤ እኛ ኮነነ ኮሌጅ ምቆስ መረቅ ያስመረቅነው ኮሌጅን በመንፈሳዊ ተመርቋል፣ በዓለማዊ ተመርቋል። ያስመረቅነው እኛ ኮነና ዲፕሎማ ነው። ምንድን ነው የተመረቀው? ዲፕሎማ ነው። እንግሊዝ መነጋገር አይችልም። ኧረ ምን አባቱ ይችላል? እኛ ስረን ወይ አስራችሁት አስረን ነው እንጂ ይችል ነበር። የትንሣኤም እኮ እንዲጣሉ እንዲፋጁ እንዲጨቃጨቋል እናደርግ በጋቸውን በልተነዋል። እዚሁ ሀገራችን አዎ አባቱ ከዚህ ነበር። እንግዲያ ምን ላደርግ 11 ሺህ ብር እንግዲያ ፈጀው። እያቀጠቀጠኝ እንዴት ደስ አይለኝም። በሰዓት መዶሻ እኮ ነው የተቀበልኩኝ። ይህማ ግን እየመጣ ይሰግድ። ኧረ ምንም አይመስለኝም። ኧረ ቢኖር አሪፍ ነበር። ኧረ አንተ ብቻ ነህ አሁንስ የፈጀና ኧረ እያወቀ አጠይቀኝ እንግዲህ። ኧረ አዎ እንደ ኧረ ራቅ ብላ አናግረኝ ነው። አሁን ከቤተሰብ ካልማ የተቀበራል እንዴ? በጣም የተቀበረ አለ። ቤቱ በምስራቅ ወደ ተቀበረ አለ። አሁን እና እንዴት ነው የሚወጣው? ኧረ ልጁ ያውጣልን። ኧረ ተንገብግበናል። ማን ነው የሚያወጣው? ኧረ ልጁ ያውጣልን። እንዴት አድርጎ ያወጣዋል? ኧረ እንግዲህ ልጁ ያውጣልን እንጂ ኧረ ወደ ኋላ አድርጎ ለቀናል ከቤተሰቡ ከዘመዶቹ ከማሳው ከአዝመራው ከሀብታቸው ልጁ አይምሮውን ለቀናል ወጥተናል። ቅዱስ ገብርኤል በሰይፉ ይቁረጠኝ፣ ቅዱስ ጊዮርጊስ በፈረሱ ያዳሸኝ ይጠቅጥቀኝ፣ አባ ዮሐንስ በጠጉሩ ያቃጥለኝ። ለቀናል ወጥተናል። በናዝሬቱ በኢየሱስ ክርስቶስ ስም አሜን። ለስዱሳት ጥሩ ጉዳይ ያለ ይመስለኛል። በአብ ወልድ በመንፈስ ቅዱስ ስም በናዝሬቱ በኢየሱስ ክርስቶስ ስም ከዚህ ሰው ከቤተሰቡም ምንድር ላይ ወደ ሲኦል ወረደ። መንፈሱ ዛውዳ ምን እንደተናገረ ለምን እንደገባ አታውቅም። ሲኔው ልጓየ ነው ለአደለው ከባድ ይገራል ከበሮት በታች ይደኛል። ለበኋላ ለምን እንደገባ ምን እንደተናገረ ባላውቅም የሚለው ሁሉ ከታሰረበት የሰይጣን ማሰሪያ የወጣ በአብ በወልድ በመንፈስ ቅዱስ ስም ከዚህ ሰው ውጣ። መንፈስ ቅዱስ በናዝሬቱ በኢየሱስ ክርስቶስ መንፈስ ቅዱስ ወደ ሲኦል ውረድ። ተባረክ።
አንተ ጥቁቁይ ብለህ በናዝሬቱ ኢየሱስ ክርስቶስ በናዝሬቱ ኢየሱስ ክርስቶስ ከዚህ አንተ እንዴታ አንተ ቁጭ በል ላላ ምንድን ነው ሌላ አንተ ውጣብያ ሌላ አገሩ ላይ ስንት ዓመት ሆናል ያሰው ስንት ዓመት ሆናል ያሰው ሌላ ቶሎ ተደፍርፋ ለምን አለከ አሁንስ ላለመጥቀስ ነው የመጣው ምን ያዘ ለምን ነው የምትረቀው አሁን ቤተሰቡ ልዛቸዋል ምን ነው አያስማም ነው እና አሁን ተሰራ ወጣና ለቅቅ ያለው አሁን እንዴት ነው ልጁ ሲተዋወን በቤታቸው ለውጥ አለ የታመሙ ድኗል ወይስ በለለው አታስደውል ለምንድን ነው አታስደውል አሁን ጀምሮ ምን እንደፈለገ መሆን ይችላል ነገር ጋር በጭንቅላቱ ልታደርግ አልታዘዘልህም ወፈትጋ ላይ ምሮ ለብቻ እንደወደደ መኖር ይችላል ለኃጢአት ብቻ በቀር ሰው የሚሰራውን መሰረት እኮ ለቀናል ቤተሰቡ አይምሮ ልቦናው ለቀናል ማት በፈረሱ ይተካተካ እስራኤል ያየሁት ምን ነበር እንዲህ ተፈውሶ ሲሄድ ቤተሰቦቹ ይቆዩና አንገቱን ራሱን ግንባሩን ይስሙታል። ይሄ ያው አስተባባሪ የሌለው ስለሆነ ብቻውን የተፈወሰ እንዲህ አይነት ከስርዓቱ ሲፈታ እየተሸከሙ ነበር እያሉ የሚከፈሉ እኔ ወገን የለኝ እናንተ ወገን የላችሁ ሁላችን ስደተኞች ምንድነው ተራግርሳ ምንድነው ሀገር ሚስል ምንድነው ሰውዬው ባህሪ ጥሩ ሚስቱ ባህሪዋ ጥሩ ይመቻል ነው ቡናው ቅቤው ወተቱ ይመቻል እናቴ ሲያማሙት አንገቷን ሲል በሱ ጉጥ ብዬ ቆይቼ በዚያው እንዲህ አድርጌ ምን የመሰለው ያናቱን ጋኖ ይባላል ቁረንጮ ለቃ ጋኖ ይባላል እናቱ ሲያማሙት በዚያ ጠጋ ብዬ በዚያ ጠጋ ብዬ አይ ጎሳ ሲያሞናሙና አይ ብዙ ሲያሞናሙና አይ ስባተቡ ሚካኤል አቤቱ በላያል ህጉን ማይቆሙ ነው ወገቡና ከለውሱ ለምንድን ነው አንተ ሌላ ወስዶ አባ ሰንጋ አባ ጨንገር ይባል ነበር ደግሞ ያባቱ ሁለታችን ለቆም ወደ ምን አይቆም
ወደኔና ቆይቼ ከሰው ዛሬ ተከተለኝ መቅደስ አትገባ አንገባ አባቴ ያ አራድ ምጥል ያስሆን ላፕ ይከፈል ነው ከሬሳው ላይ ያስማል ሽክሮች የሞታ ነፍሳዊ ወጣቢ አሱ ላይ ዛዝም ግን ዛሬ ጃጊ ጠጋብዬ ዝም ብዬ ይታወቅ እንጂ ካይሆ ዳዊት እየቀደመ ቅዳሴ እየቀደሰ እንዴት ተጠጋው ያ አሱ ወዲያው ላይ ተነሳ ሲወጣ አንተውን ወቀለቱን ለሷ ቢወጣም እሱን ስታይ ተቃጥሎ ግን ብለህ ለመጣው እንዴት በሱ ያቀርብ ወዲያውማ ለምን ቤተሰብ ላይ ለሚየለስ ብቻ ነው ያለው አንተን መቋቋም የማይችል አቅም ስለሌለው ነው ማለት ነው በሱ ላይ ያቀርብ አረ የለም ሌላ ሚተርገኝ ሌላው ግን እንደው በስመ ማን ሳይለቅ ወናሪውን ያለው ብቻ ተፈውሶ ነው የሚሉ ሌላው ግን አለ ምን አረፈ እሱ ደግሞ ደሻ ተወዳታ ነው ጋይ ምዳስ ያጃት አሁን ስንለው ወይ አጥሞ ይቁም ሲንቀር አጥሞ በላ አንተ ቀጥ ወገቡን ቀጥ ወይ በዚህ ቻርግና እየዞር ቤተክርስቲያኑ እንዳትል በዳጥ አስቆሩት አይደል ወዳሻ ለቀናል ኧረ ነገር መጣ አንተ ተቀላል ለቀናል ከጌታችን መጥቶ ነገር ለቀናል ቅዱስ ገብርኤል በሰይፉ ድንግል ማርያም ናዝሬቱ ኢየሱስ ክርስቶስ ዮሐንስ በጸጉሩ ታካተ አልደርስም ለፍቻለሁ ሂጅ ለዳጃ ለማርያም ለቅዱስ ሚካኤል ለመልኩ አገልጋይ እሆናለሁ ቃል ገብቻለሁ ሌላም ስራ ሚካኤል የመንፈሱም ጋሉ ይባላል ቆረንጮ ለቃን በግራው ገብቶ አምስት ዓመት ቤተሰቡ እሷን ወዳት ነበር ብቻ ታቋድስ ነበር በሰዓት ምን አደረጋት ባለቤት ምንም ይጎላል ወተቱ ማሩ ጣላው እንዲሁ ሀስቤት የተሟላ ስጋው እነዚህ እንበላው እንጂ እሷም እንጀራ ይፈልግ ኧረ ሰውዬው ላላኩ አንተ መተሱን ሲያቃጥል ልጅ በሰው ሚካኤልና ገብርኤል ሰነበተብህ ለበኩጃው ሲወል ስገባ አውቀው ሚካኤል ወዳጁ ታገለግላ ወላይታ አምላክ እንባውን ጠጋረ እንዳንተ ከሞከ ያስታረው
ያለው አባ ሰንበር ነበር እንደገባ ሰው ቀርቻል ዞል ወርዳ ሶሎች ስና ሀቀበለ የቀረ ማና አይቀርም አርገን ለከራ ሰው እንደቀርባና ዛሬ ነው አንተ ያቀርባ ያመጣኝ እንጂ ሚካኤልና ገብርኤል በጣም ሰው ትናንትና ወጥቶ የለቀቁ አውቆ ዛሬ ለሚወዳው ነው ያሳውቁ አንተ አመሳገመረ ተቀባብለው እነሱ ወደ እኔ ያበሳል እነሱ ማይሸሽ አንተ ወደስ ይለው አስበው ሊወዳዳቸው በጣም ጀሳ ይባውቁ ሰማችሁ ነው በስውር በዚህ በቦታው ቃል ኪዳን በሁላችንም ጸሎት ምን ወደ ተወር ገብቷል ትናንትና ነገር ግን ዛሬ በዚህ በበረከ እግዚአብሔር ኃይል እንዲገለጽ ከጌታ አቆመ ደስ እንዲልና የሥራ ውጤት ማማሩን አይተህ ትደሰት ከጌታ አሁን በሱ ነገር ተብላላ ካሚያጆ ሁላኔ ትወዳ ጋይትን ሙሉ ለምን ይሄ ቄስ ከዳነ የጋይት ሰው ሙሉ አዲስ አበባ ነው 5000 ብር በገበሬ ቤት እንግዲህ ዶክተሩ ለቆ ወጥቷል። ያው ነገር ግን ለርብረው ነው ያለው። አዛው ግን አይቀርስ ማሞት ነበር። አሞት ነው ለስንት ዓመት ነው ለፖሊስ ለስንት ወር ነው ቅዳሴ ተከፈተ ቅዳሴ ወንተራ ገባይጃለ ዳሞት ስራ የተወሰነ 5 ዓመት ስራ ተሰጥቶ አሁን ስንት ይሰራ ወደ ቀዋን ፈተዋል ወይስ እንዴት ለቅጫለው ይቻላል ይያለው ሳይሆን ለቅጫለው ፈተው አትቀጣቂ ከመገራው ሆነ አዶም ያለ ነው እንዲያለው ነው ለቅጫለው ለፈትቿል የግራጎን የቀኝ የተሰብ አይብሮ ለቅጫለው ቅዱስ ገብርኤል እነቤቴ ቅዱስ ገብርኤል በሰይፉ እነቤቴ በጸሎታ ታቀደ ቅዱስ ሚካኤል በሰይፉ ቆመንበ ቅዱስ ጊዮርጊስ በፈረሱ ደምሶ በሰይፉ ይሁዳ ቅዱስ ባለንጀራ ስላሴ ታቦቱ መስቀል ባህናቱ ላይ አርፈው በለዶሻ ያስደምዱኝ አትከም ባለው ድረስ ያለው መንፈስ አውጥቼ ለቅጫለሁ ናኑ ወደ ሰብሰበት ና አንተ ስታት ወይ እና ስላት ስለዚህ እኔ እኮ ነኝ ማለት ነው እንጂ አንተን ወደድ አለ ስብሰባ መጣን አመጣን ስብሰባ መጣ ያው መጣን ከዲካው እና ታሪክ ወጥቻለሁ የልጁ ከነበረው የአይምሮ የጉልበት ያልከት ያስተሳሰብ ሁኔታ ያለው ለውጥ ነገር ነው። አሁን እንዴት ነው ከድሮ ሁኔታ ከሰው አማርኛ ስለሚያጥም ነው በትግርኛ ለማደር በፈለከው ቋንቋ ማን እኔ ሰማ ያስተምርልህ ነው በደንብ ታዳርግ በትግርኛ ሳታራ ተናገር አንተ የምታውቀው ነው በትግርኛ ተናገር ወልቷል የሚችል እኔ ጅግና እና በራሪ ሳጥናኤል አልከሽካሽ አይቤተሰብ አይነፋና ብንቆጣጣና እሺ በልብና በአይነት ነኝ ጭንቅላት ያስተማርክ የሚሰው ማወቅ አለበት በተማረበት ሰው ብቻ ነው
በተማረ ሰው ላይ ማድረጉ ተራውን ተዋል ነው ብለህ ደግሞ አይደለም ቴክኖሎጂ ተሟላበት ያለ ግን ሞባይል ለመኪና አውሮፕላን ለማንኛውም ማለት በፈለከው ቋንቋ ተናገር እንሰማለን ነው ተናገር አሁን ያለው በሰው የመዳረቀው ሴራ ግለጠው እንደው የተበቃ ምን አላል ነው ማቻው ያዛኝ ምትመጣበት ቦታ ነው አሁን ነገር እኔ ተጋበልና ነገር ህዝቡ ይሰማል ወይ ምንድነው በዝሙት በተለያየ ሁኔታ መጠጥ ስካር ደፋር ጫት ይጃራ አዎ እኔ ነኝ ዋናው አንደኛ በትዳር ነው ማለት አፍራሽ ነህ አይያጋኔ ያ ቤተሰብ ሁሉ የቤተሰብ እንዳለ ያባቱና እናት ያቡት ምናምን ተሰብስበው ወደቱ የማትልቅ አለቅ ይላል ከኔ ፊቱ ማለት አለቅ ማለት አዎ አለቅ ምክንያቱም እበላለሁ እጠጣለሁ አባቱ ያስመኘኛል ስለሚያመልኩኝ ነው እኔ ተሰብስቤ እዚህ መጥቻለሁ ቤተሰቡን ተጠሪ አስጨንቃለሁኛል ግን ዞሮ ከዛው ያለበት ስለሆነ አጥም ያለ ነው ገና የሚያርጋቸው ገና ምንም ለማረጋቸው እንስምስ ነው የሚያርጋቸው አራምሳቸዋለሁ እኛ ብንደረጋችሁ እናንተ በከራው ተቀጠሩ በእና ዳቆቆ እየበላችሁ በዛ የሚያመልክ ሰው ካለ ችግሩን ተመልከቱ እግዚአብሔር ማለት እኔ ማንቆ በዛ ያሞኔ ግን ያስመልከኛል እኔ ደግሞ የበላው የተጣጣሉ ያሞኔ ስማ ተሸንፍ ያለውቁም በግዲህ ለቀቁ እንድትልካለ እና ራሱ ወደ ቤተሰቡ ተስበህ ከመጣ እንቢ ላይ መሄድ የለም አስብም አይሆንም ከነቀን እኮ አገናገር ወደ ቤተሰቡ ይፈቀድልህ ለተራልቀጣቸው ፍታቸው አይኖራቸው ልቦናል አንተ አለኩ ብታመጣጣ ቤተሰቡ ለቅጫለው ነው እንዴ ፈለገው ለቅጫለው ወንድሞቹ ይስተት የቤተሰቡንማ በራሳቸው ይላል ዋጣቸውን ለማዳን ነው ራሳቸው እንዳያም የሚያርግ ነው እንዳይሞት የሚያርግ ነው እንዳይባቡ ማይወዱን ሳያውቁ ይጠሩኛል ቤተሰቦቹ ማለት አንተ ደግሞ አይወዱህም ወደዚህ ምን ይመጣ አላረገው እንዴ ያው ፋይ ይተካቸው ያስከው ነው እንጂ እናስወጣው ነው ወይ ካው ማለት ነው እንደኔ ጠየቁት ይያል በልዩ ላይ ቀድሞ ከነበረው የገጽታ አስተያየት መልኩ አነጋገሩ አስተሳሰብ ያለውን ለውጥ ትገርም ለውጥ ልጁ በጣም አስተባብረዋችን ቆላብ በጣም አስረድተን ነበር እንዴት ነበር አሁን ድሮ ከዚህ 5 አመት ምርና ሰው እና አይካም ነው ከያስከወዲ በጣም በትርኪ ነው መተናገር ነገር ከያስከወዲ ሲዛው ሳለ እንዴት ነበር ማሰብ አይችልም ተናገር ማሰብ አይችልም ነበር በጣም አጨን የጨንቆን ይረጣል የበሽታው ሁኔታ ነገር እንዴት አርገህ አይሮ ልቆረው ልዛው እንደነበር ቀራፍ ታየኔ ካውደ ኃይሎ ጭንቅላቱ አሲር ዲዘኔር አሲር ዲዘኔር አይነ አሲር ዲዘኔር ብቻ ነው ወራጣ አይ ለደቀርሴ የሴቶች ማለት ነው በአይናችን ላይ ያለ ቆንጆ ቆንጆ ሴቶች ቆንጆ ነው የሚያደርጉት የሚያመጣለት ከዛ በኋላ ያስጨርሷል ያለበት ቤተሰቦች ደግሞ ዳይወጣ አሁንስ እንዴት ነው ያው ሁኔታ ከዛ አሁንማ ተቆጣጣርኩ ነው ሰላም ነው ድሮ ታሳስበው ነገር ሁሉ የለም አሁን እንዴት ነው ማሳሰብ ጭንቅላቱ አሁን እንዴት ነው በጎ ነገር ያስባል አስበው መግባት ይችላል በጣም ንገረኝ መስራት ይችላል ሙሳ አይክል ለምን ነው ማይወጣው ለምን ነው ማይወጣው አሽርና ባህልስ ከሰራ አፍራኝ ያለኝ በምን ያሰርኩት አንተ ወጥቶ ልጁ እንዳይልከሰከስ የለም አከሄደ ልጅ ትክክለኛው ነው ከዳና አይፈልግም ብሎ ሰርቶ እንዲበላ ነው የሚፈልግ ናሳ ቤተሰቡና ቤተሰቡ ወይም ከመለገ ቦታ ሄዶ ሰርቶ ተንፈላቱማ በትክክል ከተመለሰ ምንድነው ይችላል መስራት ከቻለ ከለቀቀው ምንድነው እንዳይሄድ የሚያደርገው ነገር ለኛ ስላመጣን ከቤተሰብ እኮ ነው የልጁ ድኖ ቤተሰቦቹ አንዳንድ እያለ መጥቶ እንዲያልቅ እንጂ ቤተሰቦቹ ለውቀታል አሁን ቤተሰቦቹን በናዝሬት ኢየሱስ በእግዚአብሔር ላይ ተንካምታ አደረን አደረታ ያለ ዋጅት ነገር አሉት ወጣቢሊ ነገሩ አም አይቤተሰቡ ሰርተው ይሉበት ልቀጣቸው አከንተራቸው ላርጊያም በናዝሬቱ ኢየሱስ ክርስቶስ
አባይ ወንድ ለአንድ ወር ፍቃድ አድርግልኝ አገር ቤት ደርሰን ነው Arakoy bakram tutoy. Baal, what? ሁለት ወር እንኳን ባይሆን አዲሱ አዲሱ توي ستوي تنش كاتوي رم فاربا والله عادي سابت مسكر نيطلع بايون فريكين تنقرد ነው توي توي መንፈስ ያረፈበትና ትክክለኛው የሰው አካል ይታወቃልና እንግዲህ ያገር አምላክ አሁን ቤተሰቦቹ ስለሚያመልኩት ነው ችግሩ ገና የተራዘመበት ያገር አምላክ መለከት አለበት አጉጀም እና ንገረኝ ኧረ ምነው ይሆን አይውስ እስቲ ማለት ልጅ አይችል ታዲያ አይችልም አንተ ለምን እኔማ አይናውጣለሁ ግን ምንም ያውቅ አንተ አይናውጣን እኔ አይናውጣን ካንተ ጋር ፍትህ አረ ጀግና መንፈስ የታዘዘበት ግን እንጂ ሁሉን ነው ማን ጋር ትፋት አልሆነ አትኩኝ ያለ ግን ነው ሌላ አይደለም አንተ አይነና አትተንም ጀግና እኮ እንዲህ ነው ጀግና ፍትህ ነው አረ ትስኩስ እኮ ልሙሽሙሽ እኮ ነው ለብቻቸው በሳምንት በዓመት ጀግናው እኮ ስንት ዓመት ሰራት ዓመት ያስቆጥሩ ጀግና አንተ ዋየ ነው نمريو شوفلا تورتو ሰይጣን ዋሻለ የነዛችሁ እንዳትጣሉ ሰው ደግሞ ብዙ ወንድም አለው አክስቱ አጎቱ ወንድም ነው አፍና እኔ ስም እንዳጠራረበት ቆርጬ ነው የምጥራ ማንም ያውቀኛ አንተ ነህ እንዴ ማንም ስም አትጥራብኝ መንፈስ ነኝ መተት ነው ይላል ለቀቀዳ ከማንኛውም ሰው እኔ ለሰው ቀርባለሁ በመንፈስ ቅዱስ በስጋ መወለድ አይደለም
ለዛችን እኔ ነኝ የምቀርበው እናቱ ከአባቱ የበለጠ ማዝንለት እና ሆኜ በዚህ ፀሐይ ላይ ቁሜ የምንጣጣ ስማው ነው ታዲያ ይሏል ሊሰጠኝ ነው ደግሞ ሊሰጠኝ ነው ቆንጆ ታዲያ እኔ ቀርበዋለሁ አሁን ልቀቅ የተሰበለቀ እንደው ተጠራጣሪዎች ናቸው አያምኑበትም የተሰጠነ ቃል ኪዳን አፈረስከው ማለት ነው እንዴት አንተን እየበጨቁ እንዴት ነው እየበጨቁ ሊቆረጡ ልቀቃቸው ልጁ ብቻ እኮ ነው ያመነ አባቱ አምጡ አሳይቶታል ልጁም ባያምን ልጆቹ ግን አባቱን ሁሉ መከራ እያሳዩት ነው ያለው ልጁም ባያምን ከፊቴ ወድቋል መጥቷል ልቀቀው ባጠቃላይ ቤተሰብ እኔ ስለሚያምኑኝ ስለሚወዱኝ አይደል አሉኝ ወደ ቤት ልቀቃቸው ስለሚወዱኝ አይደለም ብድር ልመልስ አይደለም ይሄን አዛብ ነው የሚያደርጉት እኔ ግን በእግዚአብሔር በተሰጠኝ ጸጋ ልቀቅ አንተ ከሰው ጋር ልትኖር አልፈልግም አታነግረኝ ልጁ ለቅቄያለሁ እንደው ጠርገህ ልቀቅ የተሰው ሲሄድ እንደ ልቡ መኖር አለበት የሚያምረኝ ወዳጅንማ ብቻ እንደውም አትይኝ ወደዚያ ሞክርስ ሞክራለን ወይስ ምን እንደሆነ ምን ሞክራ ነበር ካንተ እንዲጠፋ ወንጀል የሚባል እንዳይቀር የሰማጁ ወንጀል የሚባል እንዳይኖር ደክም ያለው ለመሆኑ የኔ ደከመው በቅርብ ሰዎች ነው ወይስ በማያውቁ ሰዎች ላይ ነው ወንጀል ይሞክራል ከሩቅ ከቅርብ ምን ችግር አለ አቅርብ ስራ እኮ ሁሉም ይሰራ ላይ እንዴት ነው የሚወዱኝ ሰዎች እንዴት አድርገን የምትቀይራቸው እኔ የሆነውን አውቀዋለሁ የንታየ ሆይ ያሉ ሲያቆላምጡኝ እንደው በቃ ወይ ለምንድን ነው እንዴት አድርገን ልባቸውን የምትሰልበው ነው የሚወዱ የኔ የተሰጠኝ ስተውልስ ወይ አውቀው ነው ወደድን የሚሉኝ ለመብላት ለመጠጣት ለመኖር ነው ወደድን የሚሉ ነው ወይስ ከልብ የሚወዱኝን መውሰድ ትችላለህ ማለት ለኔ የሆነውን ቅድም ምንም ቢሆን ምንም አውቀዋለሁ ግድ ነው የሚወደኝ የሚወድ ግድ ነው የኔ ከሆነ የኔ ነው ያንተ መሆኑን በምን ነው አሁን የሚታወቀው ያንተ አሁን እንዴት መለየት ይቻላል ያንተ ቅድም የተጻፋለ የተጻፋለ አሁን ለኔ የሚቀርልም ጠቅልልም ትወስደው ወይስ አለ ይሄ ተማለ እንጂ ተቀምጠህ ይመስለኝ አንዳንድ እኮ ነው ማገኝ አንዳንድ ስለዚህ ከመቶ ሁለት እና ሶስት እያስነሳን መከሬን መታመጥ በዚች ደረጃ ላይ ቆመው የሰበኩ ምስክርነት የሰጡ ዛሬ እኛ ገዳዮች ሆነዋል አንተ ነገር ታረጋግ ምን ይጠቅማል አሁን ተመርቀው በረከት ማግኘት ሲገባቸው እንደገና በረከት ይገባል ስራ የማን ስራ አንተ ስራ ብላይ እንዴት ተቀምጥካት አራሳት ምትቃት ስራ አይደል እኔ እኮ ያጸድቅ ስራ ነው የኔም ስራ ያለው በዓለምም ደግሞ ምስክርነት ህዝብ ትውልድ የሚያነሰው ስራ ነው የኔም ስራ ያለው አመን ስራ ሰው ማጥፋት ምን ይሆን ታዲያ እንዴት ምን አርጎኝ እንዴት መረጥከው ሰው ማጥፋት እንዴት መረጥ ስራ ነው ስራ ነው ሰው እንደምርጫው ነው ከተወለደ ስራ ጥሩ ነው ይቅርብ ተወስ ይቅርብ እንግዲህ ማትቼ ዛሬ ስራ ላሰበው ነበር ድሜ ልክ አሁን እዚህ ግን ተሰጣበሽ አረፈ ገንዘብ ሲወጣ አፍሎ በቆ ነው እንዴ አርገን አስዳከረኝ ነገሩ በናዝሬቱ በኢየሱስ ክርስቶስ ስም ነው ለኔ በተሰቀለው በኢየሱስ ክርስቶስ ከፊት ድግም አልቀርም እንዳትዋሽ ነገር ወጋለሁ አንተ ክፉ አልቀርም ድግም ተፊት አያቀርበኝ መድኃኒዓለም አያቀርበኝ ሲወር ጥሩ ለቀናል ለቅቄያለሁ አይምሮ ልቦና ለቀናል አንደርስበት እጁን እግሩን ፈትቻለሁ ለቀናል በል ማለት በምትፈልገው ማለት በአንተ በተሰጠ ቃል ኪዳን እሳቱ ነው ብለህ ቃል ኪዳን እስተድሜ ልክ እሳቱ ነው በሲኦል ሲያቃጥለኝ ያቃጥለኝ ድንግል ማርያም አቃጥለኝ እሳቱን አጥለኝ አልደርስበትም ድግም አልደርስበትም በናዝሬቱ በኢየሱስ ክርስቶስ ስም ሰውጣ አንተ ምንድን ነው ወደዛ ውጭ እሺ አንተ ጉድ በአብ ወልድ በመንፈስ ቅዱስ ስም ከዚች ሰው ውጣ በናዝሬቱ ይፈታንስ ቀጥል አንተ ጋር ትወጣለህ በአብ ወልድ በመንፈስ ቅዱስ ስም መንፈስ ተነስ በአብ ወልድ በመንፈስ ቅዱስ ስም ከዚች ሰው ውጣ ቀጥል መባረክ ትችላለህ
አንተ ኩኝ አንተ ሄደ ና አንተ ና ተባርከክ ና ወደቷ ገበሬ ወደዚህ ምንድነው ሌላ ድምፅህን ከፍ አድርገው ድምፅህን ከፍ ምንድነው ሌላስ ምንድነው ድምፅህን ከፍ አድርገህ ተናገር ሌላስ ዛሬ ነው ይላል ወደ ላክልህ እሺ ምን ተነግረ ነበር ዳንግሌ ማለት ዳንግሌ ምን ሌላ ማበዛው ዝሪው አምባው ማለት የት ነው አገሩ ኢትዮጵያ ሌላ ጦር እንዳለ ያዘርኩት ለማርከስ ለምን ነው እዛ ያለፈለት ከዚህ አሁን እንደያስለፈለት ገና ሀገር ውስጥ ተነሳ ወገን እየዘማን ወደ አባ ዮሐንስ ሲሄዱ ዲያብሎስ ገና ዋዋጥ እያለ ነው የሚመጣ ገና ከሀገሯ ተነስተህ ተነሳ ሌሎች በኢትዮጵያ ያሉ ጥበቦች ሳያስለፈለፉ ወደ እኔ ስታስብ ለምንድን ነው ዋዋጠኛ እኔ ውሃ ነኝ እንዴት ነው የምትለፈል የማትወደኝ ለምንድን ጨንቃኔ ስትል ኧረ አሁን ለቀው ከቤተሰቧ አዘሯ አይምሯ ልቦኗ ለቀናል ተከፋር ቅዱስ ገብርኤል ቅዱስ ሚካኤል ድንግል ማርያም አስቃጥለን ለቀናል በናዝሬቱ ኢየሱስ ክርስቶስ አንተ ተለፍ ማነው ስሞት አለምለሽ አበራ ነው የሚባለው ወደ ሰውነታቸው ተመልሰዋል እርሳቸውን የሰማ ሁላችን ይስማን ምሕረቱን ያጽና ምሕረቱን ይጠብቅ ጌታ በምሕረቱ ጎብኝልን ያለ ነገ ይሁዱ እንግዲህ አውቀዋል ግን ላይ ከስከሱ እጭነን የሰውር እንዳይወጋ ያዘብ ሰላም የተነሳ ነው አይደል ምንድን ነው አንተ የት ነው የመጣው የት ነው የመጣው ጎንደር ምንድን ነው ሌላ ተመለሽ ምንድን ነሽ ያለ ጉምኗ ምንድን ነሽ ለሰፊ ምን ለመሆኑ ተመቻቸዋል እንደው ሲመጣ ምንድን ሌላ ስንት ዓመት ሆናል ያንተ አፍዝዛ ደንግዝ ሁለት ዓመት ድምፅህን ከፍ አፍዝዛ ደንግዝ ማለት ምን ማለት ነው በቃ እንዳትናገር ሁሉ ነገር ዝም እንድትል እና አሁን ወልደሃል አሁን አትናገርም ዝም እንድትል ሆኗል ለምን ነው ያልሆነልህ በሷ ጸሎት ታደርጋለች እና በሷ ጸሎት ነው ያቃተህ መልአኩ ማብራት አለ የማን መልአክ ነው ማንኛው መልአክ ቅዱስ ገብርኤል ሌላስ ሌላ እና አሁን ምንድን ነው ያስጨነቀ ከዚህ እሷን ትቼት መሄዴ ማን ተዋለ ማን ተብሎ ነው የተጨነቀ እንደ መልአኩ ነው ገብርኤል እኮ ማለት ነው ስለዚህ ለቀናል አንደርስባለን ቅዱስ ገብርኤል ሰይፉ ይቆራረጥ በናዝሬቱ ኢየሱስ ራሷን አማትባ ሰው መሆኗን አውቃለች ጊዜያችን ተመልሳለች ወደ ፕሮግራም በናዝሬቱ ኢየሱስ ክርስቶስ ታመጣሰ አንተ እንዳዘዝ
በአብ በመንፈስ ቅዱስ ስም ከይሰው መንፈስ ቅዱስ ተከታተል አይምሮ አድርጎ አንተ ባለ ቆጣ ተነስኔ ምንድነው ወስገድ ወይ ይባረክልህና ምንድነው ሌላ ኧረ የቤት እናት አባት አገሯ የት ነው? መተማ ዮሐንስ ስንት ዓመት ይሆናል? ያሰብ 7 ዓመት 7 ዓመት ሌላ ሰው ረዳለት? አዎ ገብረ ለፍልፋ ኧረ አትናገርና እንጂ ቃሲክን ተናገር እንደምንድን ነው የተናገርከው? እዛ ያለ ተናገርከው? ኧረ ሰው እንደመጣኩ እኔ እንዴት አድርጌ ነው ያስኳት? አብሬ እንዴት አድርጌ ከየት አንስቼ ነው ያመጣኋት? ከመተማ እኔ በእግሬ መጥቼ ነው ወይስ እንዴት አድርጌ ነው? እንዴት ነው የመጣው? ምን ይዤ ነው ያየሁት? መስቀል እና አሁን ምን ይሻላል? ለቀናል ፈረስ ያባታችን ወይ እያሳየን ይሄዳል። አሁን እያሳየ እንደ ጅብ እየጮህ አሳየን ተለው አሳየን ምንድን ነው? ና ተመለስ ምንድን ነው? ሌላ ሁሉ ነገር የሚገራግር ቤት ዳር የሚያስፈርስ ከባለቤት ጋር የሚያጣላ ነው። እየሰማችሁ ነው? ባለቤት ጋር አጣላ ጥሪ ምንም ነገር አልተሳካልኝም። ለምንድን ነው ያልተሳካልህ? በቃ እመቤቴ ድንግል ማርያም በቃ እሷ ፈረሰችብኝ። የት ነው አገሩ የሚሉት? ጎንደር። አሁን ምን ይሻላል? ምን ያስጨነቃል? ልሰናበት ነው። ማንም ያሰናበት? አባን ሲያመናኛ በአሰናብተኝ። እንዴት አድርጌ አሰናብቼ? የስንብት ደብዳቤ ስጠኝ። የት ነው የምትሄደው? ልሳሰናበት ሲሆን ሲሆን ሌላ ብርሃን ሲሆን ነው ቆየታችን ሲሆን ነው የምሄደው። ሌላ ቦታ ማተለም አልሄድም ተጫጥኛለሁ። ማን አቃጠለ? አባንስ እንዴት አድርጎ የማመን ላይ በጸበሉ ቦታ ከቦር ነፍሶ እየመጣ እያቃጠለኝ እመጣቷን የድንግል ማርያም ልጅ ለቀቃት ይበቃታል እስካሁን ያሰቃያት እያለ እያስጨነቀኝ ነው ምህበረው መናኝ። ስለዚህ ምን ይሻላል? ለቀናል ኗሪነቷ የት ነው? ስትል መርጦ ለማርያም ባለቤቷ ወታደር መስሪያ ቤት ሁሉ ሂጄ ስማት ጥራ ቆየኝ። አዎ ፌዴራል ፖሊስ እኔን ያውቀኛል? አዎ እሺ አሁን ኢናሃሪ ላይ ነጥላን ያያከው በዚህ ሰከንድ ውስጥ ሰውየው ባለቤቱ ሌላ ቦታ ባለቤቷ አግኝቶ ስላለ እግዚአብሔር አምላክ አሁን ብታጋጥመኝ ወይም ደግሞ ጠርቼ ቢሆን እንዳቀርባት ስል ነበር። እግዚአብሔር ግን ከፊት ያነጋገራት በዚህ ሰከንድ ውስጥ ነበር ስፈልጋት የነበረች አገራ ስላለች እንዲህ ነው የእግዚአብሔር ስጦታ ቸርነቱ ይሆነኛል ብዬ ነው ያለሁት። አሁን መጥቼ በቀደም መጠን ነበር ብለው አሁን ይህ ሁሉ ከፈወሱ በኋላ በዚህ ሰከንድ ውስጥ ጌታ ሆይ እንዲህ ቢያጋጥመኝ ያ ሰውዬ አደራ ብሎኛል እላለሁ። መነጋገር ግን ከእሷ ጋር ላይ እያሰቡ እግዚአብሔር እንዲህ አድርጎ እንኳን የለመናችሁትን ያልነበራችሁትን ይሰጣል። ረወትንማ በልስት ነጋገር ልቀጣትና ተሮለ እሱንስ ዘዋል እንዴት ነው? በሱ ቤተሰብ በሱ ቤተሰብ አለ። ስሙን አጥራ በሱ ቤተሰብ እንዴት ነው ያስለው? በሱ ቤተሰብ ሁለት ዛር ቡዳ አጋንንት አለ። በምላቸው ቀርታቸው ጎበዞች ናቸው። ጉብዝና ማለት
ጎበዞ ይሰራሉ እና ሰርተው ቢሆኑ የሚሰራ ሰው ያስደስታል እንጂ ይቀናና በስራቸው እየቀናን ነው ብሎላችኋል። ግን ዋላችሁበት ሁኔታ ወለላችሁ አይደለም ሁኔታው ለምንድን ነው ያወለላችሁ? ከሸፈባችሁ በቃ ቤተሰቡ ልጁ በጣም ሶረተኛ ነው። ልቡም የለውም። በቃ ልጁ እየጸለየላቸው ነው። ለናናባት እየጸለየ ነው። እሷን ምኗን ያስታታው በምንኛው የአካል ክፍሏ ላይ በቃ ልጇ አጥንቷን እንገባ ስንለው የመጣች ወደ ሕክምና ገብታ አልሄደችም። ድንግል ማርያምን ነው የምታምነው። አልሄደችም። አርሴማ ነው የቆየችው። አርሴማ ናት የገለጠችላት። የት ነው አርሴማ? አርሴማ መርጦለ ማርያም ቅድስት አርሴማ አዛ ለፈማ ነበረች። ገብርኤል ወር ስትዘፈዘፍ ያቀጠቀጥን ነው የምንተዋት የቤተሰብ ነው እያሉ ከዛ ለፍለፋ ነበር። ከዛ አለፈለፈኝ አርሴማ ጋር ምልክት አሳየኝ። እጣውት አርሴማ ስቴር ምልክት አሳየኝ አርሴማ። ከዛ በቃ የሆነ ልጅ ወንቅሸት የመጣ ነበር የነሱ ዘመድ የሆነ ወንቅሸት ነው ምንድነው አለ ነይ ልጅ አለ። ከዛ ተነሳኝ። ከዛኛ እሱን በምክንያት አስቀረነው። ስናስቀረው አልቀርም እዛ ቦታ መሄድ አለብኝ እንኳን አይቼው ብላ በቃ መጣኝ። ወንቅሸት ለአምስት ቀን ነው የመጣችው። ወር ከአስር ቀን ሆነውን አሁን እየለቀኩ ነው። በቃ ተጨንቄ ቤተሰባና በሱ ያላችሁ አሁን እንዴት ነው እይታው? የመቅለል የመልቀቅ የመበተን ቁጥራችሁ እየቀነሰ ኃይላችሁ እየደከመ ነው። እንደገና ሰራዊት እኮ ነበር እሱ ተበትኗል። በቅዱስ ጊዮርጊስ ፈረሱ በላያችን ላይ ደብሎ በበተነው ደጭስ እንደው በነነ ሰራዊታችን። እንግዲህ አሁን ይሻላል። ድግምት ሁለት ቤት ነበር። አባ እስከ ትናንት ወዲያ ሄዶ የተምሮ የዘር ቡዳ በልጅት ላይ ቤት አለች። የወንድሙ ልጅ ሆነ በሷልና እሱ ነበር። ትናንት ወዲያ ወደ ማጀት ገብተው በመስቀል እየባረክ ውጣ ጠቅልል ሂድና ወንቅሸት ግባና ወደ ሲሆን ግባርከው እንግዲህ ነው ማሳረጃው ማለት ነው። እዚህ እንኳን የሰው ማጀት የራሴ ልጆች ለዚህ ቤትም ከሰጡኝ ወንበር ከሌላ ወንበር መዛወር አልፈልግም። የሰጡኝን ማደሪያ ብቻ ጠብቄ የልጆቼ ቤት ነው ብዬ እንደሌላው በነፍሴ ወዲያው መንቀስቀስ አልፈልግም። አሁን ግን ወደ መርጦለ ማርያም ከሰው ጓዳ ገብተህ ፈጥረህ መጣህ እያለ ለምሰሙት እና ምን ይሻላል? የተምሮ የዘር ቡዳ ነበርኩ መጥቻለሁ። በቃ ወደ ሲኦል ልሄድ ነው። በቃ ጨርሻለሁ። ደብዳቤ ስጠኝ መሰናበታ። ቤተሰቦችም ተጠቅለው ጓዜ ሁሉ ጠቅልዬ ጨርሻለሁ። እናቱም የደስተኝ ምን ያስነሳለች? ደብዳቤ አትመስለኝ። እዛ ሲወልጅ መሰክረው ምስክር ምሰጠው ሲኦል ትመሰክራለህ? አዎ አባኒስ በዓለም ላይ የሚያድን ዓለም ሕዝብን ያዳነ አባኒስ ምስክር ወረቀት የሰጠኝ። ወደ ሲኦል ግቡ ያልገባችሁ አጋንንት፣ ሰይጣን፣ አይነ ቡዳ፣ ዘር ሁላች ጅን ውዴዛ ግቡ ብዬ እንድናገር ደብዳቤ ለቀናል። በቤተሰቧ በዘሯ አይምሮዋን ጭንቅላቷን ለቀናል። ባለቤቷን ልጇን ለቀናል። አንደርስባትም ማን እንግዲህ ማን ድንግል ማርያም በጸሎቷ በእንባዋ ታቃጥለኝ። አባኒስ ጸሎት በእንባው ያቃጥለኝ። በናዝሬቱ ኢየሱስ ክርስቶስ ስም ከዚህች ሰው ከዘሯ ከቤተሰቧ ብን ብለህ ውጣ። መንፈስ እሺ አንተ አባታችን እስከ ዘላለሙ እውነት እኛን ዓለምን ለመዳን ቅድስት ድንግል ማርያም እድሜውን ጤናውን በየሄደበት ሸዋ ይውጋብን፣ በየሄደበት እንቅፋት አይውጋብን። ድንግል ማርያም፣ ቅዱስ ገብርኤል፣ ወንቅሸት ገዳም አንድነት፣ እመቤቴ ድንግል ማርያም ለእናንተ ትድረስላችሁ። ናይ ተባረክ ሰው ልጇን አቀርቡላት ወደ ጥላው ልጇን ያዛችሁ ሰዎች አንተ ተነስ። አንተ ለቅቄያለሁ ነው የምፈልገው። ለቀናል
በጣም ተጠንቀቅ ለቀላቀል በአብ ወጥ በመንፈስ ቅዱስ ለቀናል አለቀቅነው ለቀናል ኧረ ይለጥናል አብ ወጥ በመንፈስ ቅዱስ መንፈስ ቅዱስ ቀጥል ና ተሰብሰብ ወደ አብ ወጥ አራ የትኛው ነው ወሰደው ጌታ ነው ወደ በአብ ወልድ መንፈስ ቅዱስ ጻኑ ማን አንተ እሱ አም ቀረብ በሉ አሉን ጨርሰናል ችችል ጆሮ ነው ምን ይደረግልናል በናዝሬቱ ኢየሱስ ክርስቶስ ስም አሜን ተሰኩ ጸጥታ በኋላ የጆሮዋን ጸጥታ የተባረክ ወደ ማለሚያ በናዝሬቱ ኢየሱስ ክርስቶስ አንተኩይ በናዝሬቱ ኢየሱስ ክርስቶስ ሰላም ወገኖች አንድ የቤተክርስቲያን ዘመረን ወደ ተበላችሁ ይላለን ነገ ደግሞ የወራችን ቀን ይሆንላችኋል ያሰባረካችሁ መባረክ ትችላላችሁ Get on the
ለውጠኸው ነው ታሪኬን ጌታ በጠራን ስምህን ለውጠኸው ነው ታሪኬን ሞገስ ሲመጣኝ መሃይመኔ ማን ያድንሻል ወንዱ ሲል በሰላም አለፍኩ በጠብታ ሁሉም ተችሎ ወደ አንተ ጌታ በሰላም አለፍኩ በጠብታ ሁሉም ተችሎ ወደ አንተ ጌታ አይኖች አያዩም ካንተ በቀር
በእግዚአብሔር ደስ ይበለን በእግዚአብሔር ደስ ይበለን እንዘምር ለአምላካችን እልል እንበል ለጌታችን በእግዚአብሔር ደስ ይበለን በእግዚአብሔር ደስ ይበለን በእግዚአብሔር ደስ ይበለን በእግዚአብሔር ደስ ይበለን እንዘምር ለአምላካችን እልል እንበል ለጌታችን በእግዚአብሔር ደስ ይበለን በእግዚአብሔር ደስ ይበለን ከበሮውን መቶን ዘምር ዘምር አለኝ ተስፋዬ ባንተ ነው ሌላም ተስፋ የለኝ ዝማሬውን አንሱ ጸናጽሉን አምጡ ደስ የሚያሰኘውን በገና ምረጡ ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን እንዘምር ለአምላካችን እልል እንበል ለጌታችን ኑ ለእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን አትፈልግምና ዝማሬ ለጌታ መቃወም አይቀርም ሜልኮል አፏን ከፍታ በአንድ ላይ ዘምሮ ሰውና መላእክት በገናውን አንሱ ከበሮውን ምቱት ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን እንዘምር ለአምላካችን እልል እንበል ለጌታችን ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን አለኝ ዘምር ዘምር አልተውም ዝማሬ ጋሻ መከታዬ አለኝታዬ ክብሬ ተስፋዬ ባንተ ነው ሌላም ተስፋ የለኝ ከበሮውን ምቱት ዘምር ዘምር አለኝ ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን እንዘምር ለአምላካችን እልል እንበል ለጌታችን ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን ጸናጽሉ ይምጣ መቋሚያው ይደርደር በመቅደሱ ዙሪያ ይመስገን እግዚአብሔር ዝማሬውን አንሱ ከበሮውን አምጡ ደስ የሚያሰኘውን በገና ምረጡ ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን እንዘምር ለአምላካችን እልል እንበል ለጌታችን ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን እንዘምር ለአምላካችን እልል እንበል ለጌታችን ኑ በእግዚአብሔር ደስ ይበለን ኑ
በእግዚአብሔር ደስ ይበለን።